ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ነሐሴ 2 ቀን 2011 ዓ.ም ሐሙስ ጤና ይስጥልኝ እንደምናመሻችሁ የተወደዳችሁ አድማጮቻችን። በዓለም ዋና ዜናዎች የሚጀምረው የምሽቱ ስርጭታችን የዜና መጽሔት እንዲሁም ሳምንታዊውን የባህል መድረክ መሰናዶ አካቷል። የዜና መጽሔታችን ዲሞክራሲያዊ የለውጥ ጉዞ በኢትዮጵያ፣ በደቡብ ክልል የነዳጅ ጥቁር ገበያ የደቀነው ፈተና፣ በሐረር ከተማ ቃጠሎ የተጎዱ ነጋዴዎች ስሞታ፣ የኢትዮጵያውያን የድረሱልን ጥሪ በደቡብ አፍሪካ እንዲሁም የማን መሆኑ ያልታወቀው መቃብር የተሰኙ ርዕሶችን በስፋት ያስተነትናል። በሁለተኛው ስርጭት ክፍል ሳምንታዊው የባህል መድረክ ጽናትና ኢትዮጵያዊነት በሚል ጥንቅር ይዟል። ሸዋዬ ለገሰ የምሽቱን የዓለም ዋና ዜናዎች ልታስደምጠን ተዘጋጅታለች። የአንድ ሰዓቱን ፕሮግራም በመምራት ደግሞ እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ቆያለሁ። ለሁሉም ዝግጅቶቻችንን በሬዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ከተማ ስርጭታችንን ማድመጥ ይቻላል። በሳተላይት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 217 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ እንገኛለን። ከድረገጻችን ወይም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። በፌስቡክም ስርጭታችንን በቀጥታ ሲተላለፍ ለማድመጥ DW Amharic ብላችሁ ፈልጉን። አሁን ወደ ዝግጅቶቻችን እንለፍ። ቀዳሚው የዓለም ዜና ነው። ሸዋዬ ለገሰ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም ዋና ዜናዎቹ። በምዕራብ ሐረርጌ ጉምቢ በተባለ ቦታ በተፈጸመ ጥቃት 7 ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶይቼ ቬለ ተናገሩ። የቆሰሉ 2 ሰዎችም ወደ አሰቦት ሐኪም ቤት ተልከዋል። ጆሃንስበርግ ደቡብ አፍሪካ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ከተጋጩ በኋላ በመቶዎች የሚቆጠሩ ኢትዮጵያውያን መታሰራቸው ተሰማ። ፖሊስ አካባቢው ህገወጥ ሸቀጦችና እጾች የሚሸጡበት ነው ይላል። ከደቡብ ሱዳን ዋና ከተማ ወጣ ብሎ በ2 አውቶቡሶች ላይ በደረሰ ጥቃት ቢያንስ 12 ሰዎች መገደላቸውን የአገሪቱ ፖሊስ ዛሬ አስታወቀ። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዜናው በዝርዝር። በምዕራብ ሐረርጌ ዞን ቦርደዴ ወረዳ ጉምቢ በተባለ ቦታ በተፈጸመ ጥቃት በትንሹ 7 ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶይቼ ቬለ DW ተናገሩ። የኦሮሚያ ኮሚኒኬሽን ቢሮ ጥቃቱ መፈጸሙን በፌስቡክ ገጹ ባወጣው አጭር መረጃ አረጋግጧል። የአፋርና የኦሮሚያ ክልሎች በሚዋሰኑበት አካባቢ በምትገኘው ጉምቢ በተፈጸመው ጥቃት ከሞቱት ሰዎች መካከል አንዲት እንስት እንደሚገኙበትና ሌሎች 2 ሰዎች መቁሰላቸውን የቦርደዴ ጤና ጣቢያ ባልደረባ የሆኑት ሲስተር ሃይማኖት ተስፋዬ ለዶይቼ ቬለ DW አስረድተዋል። እንደኒት በዛው በተኙበት ነው የገደሏቸው። 7 ሰው ሞተዋል። አሁን በእጃችን የደረሰ ሬሳው 7 ሬሳ አለ። እየተፈለጉም ያሉ አሉ፣ ማለት የጠፉም አሉ። ተገለው እንግዲህ ሬሳቸው ያልተገኘ ማለት ነው። ሲስተር ሃይማኖት ከሞቱት 7 ሰዎች በተጨማሪ ሌሎች 2 ሴቶች መቁሰላቸውንና ወደ አሰቦት ሆስፒታል መላካቸውንም ገልጸዋል። እሳቸው እንዳሉት ጥቃቱ ከተፈጸመ በኋላ የገቡበት ያልታወቀ ሰዎች በመኖራቸው ፍለጋ እየተካሄደ ነው። ጥቃቱ ከተፈጸመ በኋላ ከአዲስ አበባ ወደ ሐረርና ድሬዳዋ የሚወስደው መንገድ ለረጅም ሰዓታት ተዘግቶ እንደነበር ተሰምቷል። ጆሃንስበርግ ደቡብ አፍሪካ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ከተጋጩ በኋላ 600 ገደማ ኢትዮጵያውያን መታሰራቸው ተሰማ። የደቡብ አፍሪካ ፖሊስ ተመሳስለው
በተመረቱ ሸቀጦችና ህገወጥ ንግድ ላይ ያነጣጠረ ያለው ዘመቻ ከተጀመረ በኋላ የኢትዮጵያን ንብረት መዘረፉን፣ ሴቶችን መደብደባቸውን እማኞች ለዶይቼ ቬለ ተናግረዋል። ጆሃንስበርግ ከተማ ኢትዮጵያን ይበዙበታል በተባለው በአንድ የንግድ አካባቢ ከትናንት ጀምሮ በርካታ ፖሊሶች ከበው ተፈጸመ ያሉትን ፍቅሩ ሳቀታ የተባሉ የከተማዋ ነዋሪ እንዲህ ይገልጻሉ። ከሮብ ጀምሮ ከጠዋቱ 12 ሰዓት ጀምሮ የተለያየ 5 ፖሊስ ስቴሽኖች ህዝቡን ከበው ያዙት። በንግዱ ቦታ ላይ ሲፒዲ ይባላል ጆሃንስበርግ ከበው ያዙት። ድብደባ፣ ዘረፋ ተጀመረ። ሱቅ የከፈቱ ኖርማል ህጋዊ የሆነውን ሱቅ መዝረፍ ተጀመረ። ይሄው ከትናንት እስከ ሌሊቱ 6 ሰዓት ድረስ እዛው ነው ያደሩት። አሁንም ሱቁ አልተከፈተም። ሰው ባልተረጋጋ ሁኔታ ላይ ነው ያለው። የደቡብ አፍሪካ መገናኛ ብዙሃንም በዋቢነት የጠቀሱት ሌላኛው የአይን ምስክር በበኩላቸው ከታሰሩት አብዛኞቹ ኢትዮጵያውያን ቢሆኑም የማላዊ እንዲሁም የሶማሌ ዜጎችም እንደሚገኙበት ገልጸውልናል። የታሰሩትም ከሱቅ ውስጥ የተገኙት ብቻ ሳይሆኑ ከየመኖሪያ ቤታቸው ተወስደው ነው ይላሉ። ከታሰሩትም ውስጥ አብዛኞቹ ኢትዮጵያውያን ናቸው። ሁሉም የአሳይለም ወረቀት ያላቸውም አይዲ ያላቸውም ሳይቀር ማለት ነው። ባልና ሚስት ልጅ ትምህርት ቤት እያለ እስር ቤት ገብተዋል። ኢትዮጵያውያን ደግሞ ያለ ዶክመንት ምንም አይነት ስራ አይሰሩ። ዶክመንት ይፈልጋሉ። ዶክመንትም አላቸው። አብዛኞቹ በእስር ላይ የሚገኙትም ዶክመንት ያላቸው ናቸው። እቃቸው ተወስዷል። ሁሉም ሰው ህገወጥ የኮንትሮባንድ የተባለውንም ስራ አይሰራ። ከፍተኛ ችግር ነው የተፈጠረው። መልስ የሚመልስም አካል የለም። በ48 ሰዓት ውስጥ በደቡብ አፍሪካ ህግ ፍርድ ቤት እንደሚቀርቡ ያዛል። ምንም አይነት ለፍርድ የቀረቡት ነገር የለም። ቃላቸውንም የተቀበለው ሰው የለም። የሀገሪቱ ፖሊስ በበኩሉ ህገወጥ ሸቀጦችና ነጋዴዎችን በቁጥጥር ስር አድርጌያለሁ ማለቱን የደቡብ አፍሪካ የዜና ምንጮች ያመለክታሉ። ፖሊስ በዘመቻ ከቦ ፍተሻ ያካሄደበት ስፍራም ህገወጥ ሸቀጦችና እጾች እንደሚሸጡበት የሚታወቅ ነው ማለቱም ተዘግቧል። ከ6 ቀናት በፊት ለተመሳሳይ ፍተሻ የፖሊስ ኃይል ወደ አካባቢው ሄዶ በአብዛኛው ከውጭ ዜጎች ተቃውሞ ስለገጠመው በእርምጃው ቢገፋ የሚከተለውን ጉዳት በመገመት እንደተወውም ተጠቅሷል። አድማጮች፣ በዜና መጽሔቱ ዝርዝር ዘገባ ተካቷል። ከደቡብ ሱዳን ዋና ከተማ ወጣ ብሎ በሁለት አውቶቡሶች ላይ በደረሰ ጥቃት ቢያንስ 12 ሰዎች መገደላቸውን የአገሪቱ ፖሊስ ዛሬ አስታወቀ። የፖሊስ ቃል አቀባይ ዳንኤል ጀስቲን ቦውላ ለጀርመን የዜና ወኪል ዲፒኤ እንደገለጹት ዛሬ ማለዳ በቦርና ጁባ ከተሞች መካከል በሚገኝ መንገድ ላይ ነው ማንነታቸው ያልታወቀ ታጣቂዎች ጉዳቱን ያደረሱት። በጥቃቱ ሌሎች 5 ሰዎች ተጎድተዋል። ከጁባ በስተሰሜን ምዕራብ 80 ኪሎ ሜትር ርቀት ላይ ጥቃት ያደረሱት ማንነትም ሆነ ምክንያታቸው አለመታወቁንም ቃል አቀባዩ ጠቅሰዋል። አድማጮች፣ የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የሱዳን ወታደራዊ ምክር ቤት በሲቪል አስተዳደር እንዲተካ ግፊት እየተደረገበትን የግንቦት ወር መጨረሻ የአደባባይ ተቃውሞን ለመበተን በተወሰደ የኃይል እርምጃ 11 ዜጎች መሰወራቸውን ጠበቆች አመለከቱ። ጉዳዩን በፍርድ ቤት እንዲታይና ምርመራ እንዲጀመር ክስ መሰረቱ። የሱዳን ባለሙያዎች ማህበር አባል የሆኑት የህግ ባለሙያው ሻዋኪ ያኩብ እንደሚሉት በተጠቀሰው የተቃውሞ ወቅት በደረሰው ጥቃት የገቡበት ያልታወቀ በርካቶች ሊሆኑ ይችላሉ። በቡድን ከተሰባሰቡ ቤተሰቦች 17 የቤተሰብ አባላት መሰወራቸውን የሚያመለክት ቀጥታ አቤቱታ ለእኛ ደርሶናል። መረጃዎቹን መሰረት በማድረግ እነዚህን ቤተሰቦች ካነጋገርን በኋላ እንደ ህግ ባለሙያ የ11ዱን በሚመለከት ህጋዊ እርምጃ መውሰድ እንደሚገባን ወሰንን። አስቀድመንም ከእነዚህ ቤተሰቦች ጋር ቀጥተኛ ውይይት በማድረግና ሀሳባቸውንም በመውሰድ ነው ሂደቱን ለምርመራና ጥያቄ ወደ አቃቢ ህግ የወሰድ ነው። የህክምና ባለሙያዎች እንደሚሉት በግንቦት 26 ቀን 2011 ዓ.ም የተካሄደውን ተቃውሞ ለመበታተን የጸጥታ ኃይሎች በወሰዱት እርምጃ ቢያንስ 127 ሰዎች ተገድለዋል። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዶይቼ ቬለ ዲደብሊው በጉዳዩ ላይ ያነጋገራቸው የፓኪስታን የሳይንስና ቴክኖሎጂ ሚኒስትርና የምክር ቤት አባል የሆኑት ፋዋድ ቻውዲሪ
የጦር ነጋሪት መጎሰማቸው እንዳልሆነ በማመልከት በሁለቱ ሀገራት መካከል ጦርነት ከተነሳ በእነሱ ብቻ ተወስኖ እንደማይቀርና አይነቱም ለየት እንደሚል አመልክተዋል። የጦርነቱ ስፋትም ከበርሊን እስከ ዋሽንግተን ከሪያድ እስከ ቴህራን ሊሰማ እንደሚችልም አሳስበዋል። ሁለቱ ሀገራት በሚወዛገቡበት በካሽሚር ጉዳይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ሽምግልና ይሹ እንደሆነ ለቀረበላቸው ጥያቄም ዓለም ለጉዳዩ ትኩረት ሊሰጥ ይገባል ያሉት የፓኪስታኑ ሚኒስትር ትራምፕ ምንም አይነት ምክር ለህንድ ቢሰጡ ኒው ዴሊ በጽሞና ልታስተውለው ይገባል ብለዋል። የ1440 ዓመተ ሂጅራ የኢድ አልአድሃ በዓል የፊታችን ነሐሴ 5 ቀን 2011 ዓ.ም በአዲስ አበባ ስታዲየም ይከበራል። የበዓሉን ዝግጅት ከወዲሁ የገለጹት የአዲስ አበባ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ሱልጣን አማን በዓሉ በመላው ዓለም የሚገኙ ሙስሊሞች ከሚያከብሯቸው ሁለት አበይት በዓላት ትልቁ መሆኑን ተናግረዋል። ለኢትዮጵያ ሙስሊሞች የዚህ ዓመቱ የአረፋ በዓል ደግሞ ከወትሮው ለየት የሚልበትን ሼክ ሱልጣን አማን እንዲህ ገልጸዋል። ኢድ ማለት የደስታ ቀን ማለት ነው። የዘንድሮ ደስታ ደግሞ እጥፍ ድርብ ነው። ምክንያቱም ብዙ ሙስሊሞች ላይ የደረሰ ጭቆና እና ግፍ መንግስታችን በአሁኑ ጊዜ ለውጥ አምጥቶልን በዚህ ለውጥ የነበረው ጭቆናና ግፍ ተነስቶ ነፃነት ተገኝቶ በመናከብርበት ጊዜ ይህንን ደስታችን እጥፍ ድርብ ነው የምንገልጸው ማለት ነው። በአመት በዓሉ ወቅትም አቅም ያላቸው ለሌላቸው በተለይም ደግሞ በአዲስ አበባ ዙሪያ ከመኖሪያቸው ተፈናቅለው የሚገኙ ወገኖችን ምግብም አልባሳትን በማካፈልና በመጎብኘት እንደሚገባ መክረዋል። ከስድስቱ የሶማሊያ ህጻናት 3ቱ ለከፋ የመብት ጥሰት መጋለጣቸውን የአንድ ግብረሰናይ ዘገባ መለከተ። ሴቭ ዘ ችልድረን በአስቸኳይ ይፋ እንዲሆን በጠየቀው በዚህ ዘገባው ህጻናቱ ለጠለፋ፣ ለውትድርና ምልመላ እንዲሁም በግጭት ወቅት ለጾታዊ ጥቃት ተጋልጠዋል ብሏል። ድርጊቱም የተባበሩ መንግስታት ድርጅት በጦርነት ወቅት ይፈጸማሉ በሚላቸው የከፋ ጥቃቶች ጎራ የሚፈረጅ መሆኑንም ገልጿል። ሴቭ ዘ ችልድረን አያይዞም የሚመለከታቸው አካላት ሁሉ ዓለም አቀፍ ህጎችን በማክበር ለህፃናት ጠንካራ ከለላ ሊያደርጉ ይገባል ሲልም ተማጽኗል። ይህ ዶይቼ ቬለ DW ነው። ዜናውን ለማጠቃለል አድማጮች ዋና ዋናዎቹን በድጋሚ ላሰማችሁ። በምዕራብ ሐረርጌ ጉምቢ በተባለ ቦታ በተፈጸመ ጥቃት 7 ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶይቼ ቬለ DW ተናገሩ። የቆሰሉ 2 ሰዎችም ወደ አሰቦት ሐኪም ቤት ተልከዋል። ጆሃንስበርግ ደቡብ አፍሪካ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ከተጋጩ በኋላ በመቶዎች የሚቆጠሩ ኢትዮጵያ መታሰራቸው ተሰማ። ፖሊስ አካባቢው ህገወጥ ሸቀጦችና እጾች የሚሸጡበት ነው ይላል። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዜናው በዚሁ አበቃ።